ይላሉ ሰዓታችን ላይ ነው ያለነው እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው ፏፏቴ ላይ ሲጫወቱ ነው ያገኘኋቸው ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል ስማችሁን አስተዋውቁኝ እስኪ ቀነኒሳማ ጎሳዬ ቀነኒሳ በቀለን ታውቀዋለህ ሯጩን የት ነው የምታውቀው አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው እሺ ማን ነው ስምህ አንተ ኦብሳ ማን ነው ስምህ አንተ ረቢራ ነው ረቢራ ነው ረብራ ምን ማለት ነው አታውቀውም ረብራ ነው እሺ አንተ ስምህ ማን ነው ለልሳን እሺ ስንት ክፍል አንተ አራተኛ አንተስ እኔም አራተኛ አንተስ አራተኛ የት ነው የምትማሩት ላይ ነው ሀረወንጪ ላይ የሚባል ትምህርት ቤት አለ እሺ እኔ መጣሁት ከአዲስ አበባ ነው አዲስ አበባን ታውቃላችሁ ማን ነው የሚያውቀው አንተ ሄደ ነበር ምን አየህ ሄደ ሁሉ ምን ለምሳሌ ደስ ያለ ምንድነው እዛ ሁሉ አለ መኪና አለ እንትን አለ ምን አለ አምቡላንስም አለ አዲስ አበባ እዚህ የለም እንደ አምቡላንስ አንዳንድ እሺ ሌላ ብዙ ነገር አየህ ወንጪ ግን በጣም ነው የሚያምረው አይደል ከአዲስ አበባ አይደል እሺ ሌላስ ለአዲስ አበባ ለኮፍተር አለ አዲስ አበባ ሄሊኮፕተር አለ እዚህ የለም ሄሊኮፕተር የለም እዚህ እሺ ሌላስ ፎቅሳ ፎቅ አለ አዲስ አበባ ፎቅ አለ እዚህስ ፎቅ የለም እዚህ ደግሞ ተራራ የሚያማምር ተራራ ነው ያለው አይደል ስታድጉ ምንድነው መሆን የምትፈልጉት ትምህርት ጨርሼ ዶክተር እሆናለሁ ለምን ፈለከው ዶክተር መሆን አክም ቤት እሰራለሁ አክም ቤት መስራት ደስ ይላል እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው ሹፌር ለምን ፈለከው ሰው መጫን ደስ ይላል ሌላስ መኪና መንዳት ትወዳለህ እንዴ ምን አይነት መኪና ነው የምትወደው ሃይሩፍ ሃይሩፍ እንዲኖር ትፈልጋለህ ስንት ብር ነው እንዴ ሃይሩፍ የሚሸጠው ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ ከዛ እሱ መንዳት ነው እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው በርሲሳ አስተማሪ መሆን ትፈልጋለህ የምን አስተማሪ ህፃኖችን ለምንድን ነው የፈለከው ነው ደስ ይላል እሺ ኦብሳስ ምን ነው መሆን ትፈልጋው ሾፌር የአውሮፕላን ሾፌር ፓይለት መሆን ትፈልጋለህ በጣም ጎበዝ የት ነው የምትወስደኝ ፓይለት ስትሆን እኔ የት ሀገር ትወስደኛለህ ወደ አዲስ አበባ ኧረ ከአዲስ አበባ ውጭስ አትፈልግም ከየት ወዴት ነው የምትመላለሰው ወደ ውጭ ከወሊሶ አዲስ አበባ ነው ውጭ ከወሊሶ አዲስ አበባ ነው የምትመላለሰው ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው ሰው ጋር ረቢራ ምን እንደምትሰራው ከትምህርት ቤት ስትመጣ ትምህርት ቤት ወደ ቤት ከገባ ስራ ምን ስራ ከብቶችን ልጠብቅ ይሄው ደና ምናምን እሰራለሁ ከብቶች ትጠብቃለህ ስንት ከብት አላችሁ 20 የአንዱ 10 ነው የማን ከብት ነው የወንድም 10 ነው እሺ ሌላስ የኛ ደግሞ 10 ነው የእናንተ 10 ነው የወንድምህንም ያንተንም ትጠብቃለህ ምን ነው ከብት ምን በሬ ነው ፈረስ ነው ምንድነው አያም አለ በጎችስ አለ ፈረስ አለ እንዴ አንተ ፈረስ ትጋልብ ቅድም አይቻለሁ አይደል ማን ነው ስሙ ፈረሱ ስሙ ማን ቡሎ ይባላል አንተም ፈረስ አለ ማን ነው ስሙ ዳባ አንተስ ዳማ ነው የሚባለው ያንተስ ፈረስ ጉራቻ ታድላችሁ ሁላችሁም ፈረስ አላችሁ አንድ ፈረስ አሰጡኝ ለኔ አሰጠኝም አንድ ፈረስ ልውሰድ ወደ ሰው ይዤው ልሂድ እሺ ማን ነው የምትሰጠኝ እኔ ቡሎን እሺ ዘፈን የሚወድ ሰው ማን ነው ከናንተ ውስጥ አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ኢዳቲ ጉረማኔ ማልታኑ አካታኑ ነምኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኦሎቢኖ ካራላጋ ፈልማኒ ኢዳቲ ጉረማኒ ማልታኑ አካታኑ
taana nuti maal taana kataanu taana ቃጫ ጎበዝ አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን ማልጀተረ ጋፉማቲ ኬሱ አካ ጉማንደ ገልተለ ዋዳ ገልቴ ኦሶ ገንደረ ደምቱ ቢስራ ገራገሌ ማልጀንተረ ጋፋኑ ወልገኙ አካ ጉማንደ ገልተለ ዳቻኔ ካየሮንጋ እንተኙ ሰባቆ ቆዳቲ ኤኙ ኑሲ ወላለ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ አሲ ጉጉፍታ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ ኑሲ ወላል አቲ ኤኙ ሸኪነ ሸኪ ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው ይሸጥ ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። አሃ ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200 እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተስ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አሃ አንተስ? 3000 ብር። ኧረ አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ? የኦሮሚያ ባንክ ታድላችሁ። በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ለትምህርት ቤት? ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ሱሪ ትገዛለህ። ሌሊሳስ ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛሉ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ? ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት? ምን ታቀርባላችሁ? ለፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተሩ 50 ብር ነው። እስክሪብቶ አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ። ጥምቀት እዚህ ይከበራል። የተገናኘ ነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ። ከመጣ ሰው በጀልባ ይሄዳል። እሺ። ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ። ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ትወዛለ። የጥምቀት ምን ትላላችሁ? ትዘምራላችሁ? መዝሙር? እስኪ ዘምሩልኝ አንድ። ጋላት አብራችሁ አግዙት። አማ ባራባራቲ ጋላት ፈማዳ አማ ባራባራቲ ሞቴዳቲ
amma barabarati moteedhaati galate famaadha amma barabarati galate famaadha amma barabarati moteedhaati amma barabarati moteedhaati ጎበዝ። ስልክ ትፈልጋላችሁ? ስልክ አላችሁ እንዴ? የላችሁ? ቢኖራችሁ ምን ታረጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ ከዛ ችግሩ ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? ኮምፒውተር ታውቃለህ ሌሊሳ? አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ትልቆቹ ሰው ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምን የሚያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል፣ እኛ እንታያለን በኮምፒውተር። እኔን አይተኸኝ ታውቃለህ እንዴ? አይ ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ ከዛ ሌላስ ምን ይታያል? ሌላስ ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ ሁሉም እንጫወታለን። በጀልባ እንሄዳለን። እሺ በፈረስ እንሄዳለን። እሺ ከኩባ አለ ኩባ ታጫውታችኋላችሁ። እሺ ሌላስ? እሺ ሌላስ ረቢራ? እንጫወታለን። እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ። በስንት አመታችሁ ነው የምታገቡት? አያ ምናምን ነው። አንተ መቼ ታገባለህ? እኔ ትልቅ ስለሆነ ማን ነው ስሟ? እኔ ሀዊ ነው ስሟ? አረረረ እሺ የት ነው ያለችው ሀዊ? ከተማ ናት? የት ከተማ ነው የምትኖረው? አምቦ እንዴ? አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ ከዛ ከተማ ሄደች። እሷ አምቦ ሄደች። እሺ በምን ትገናኛላችሁ? አሁን በስልክ ምን ትላለች? እየደወለች ምን ትላለች? እመጣለሁ ብላ ግን ቆየች አይደል? ምን ይደረግ። እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ እኔ። ይዘጋጃል። ከዛስ? እሱ ከመጣ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ። እስከዛስ ታዲያ ሀዊ ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? የአንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ብር። ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድን ነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር። አዘጋጅተሃል አንተ? ስንት ከብት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጠህ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት። አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ?
በግ ነው የሚሰጠው? በግ ብቻ? ኧረ ስንት በግ? ሁለት በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልኪ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አባቴ ያለ ሞባይል። በአባቴ ስልክ። መቼ ትመጣለች? ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀ? ከብት ነው? ስንት? 7። ኧረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃል ኪዳን? ቃል ኪዳን ነው ቃሊ ነው? የት ነው ያለችው? አዲስ አበባ። እንዴት ተገናኛችሁ? በቃ ሲደራረንቼ እሱ መጣ። እዚህ እሷ ለረፍት መጣች። ከዛ ተገናኛችሁ። ከዛስ ለመስቀል በምን ትገናኛላችሁ? ስልክ የለ አንተ ከየት ታመጣለህ ስልክ? በወንድም ስልክ ትደውልላታለህ። መቼ ነው የምትጋቡት? ገና ነው። ጥሎሽ እያዘጋጀ ነው? ትምህርት ጨርስ ነው ዘርገ እሷን ነው የምታገባት? እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል፣ እነሱ ሁሉም ያጨበጭቡልናል። እየጨፈርን ለኔም እያሳያችሁኝ እናበቃለን። እሺ ወጣ ናሪፋቲ ሊጉፋታ አንሲቲኔ ረቤክ ሲንጋሉ ናማካካቱ እንዳናመኑ ከሀበሩ ወለካዴ ሙንዲ ሰይ በርባደ ቆደቴበጂ ኦሉለኮ ረዴና ካናማ ኦሉለኮ አረዴና አምኔመሌ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሮቢነንሰኒ ኦሉለኮ ዱቤሲ ደራቡ ኦሉለኮ አሰንጂራና ጀዲ ኦሉለኮ አናጋ ኬደራኤ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ናዮ ካጀላኒ ጋይ ንልማታኒ kanjalatan argachu mali walegani እንትላለች እመጣለሁ ብላ ግን ቆየች አይደል? ምን ይደረግ? እሺ መቼ ልትመጣ አሰበችው? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ እኔ። ይዘጋጃል። ከዛስ እሱ ከመጣ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ። እስከዛስ ታዲያ ሀዊ ትጠብቃለች? ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። የሱ የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? ያንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ብር። ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር። አዘጋጅተሃል አንተ? ስንት ከብት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጠህ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ?
ኧረ ስንት በግ? ሁለት በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልክ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አይ አባቴ ያለ ሞባይል። በአባቴ ስልክ። መቼ ትመጣለች? ወደ ገና። ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀ? ከብት ነው? ስንት? 7። ኧረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃል ኪዳን? ቃል ኪዳን ነው ቃሊ ነው? ቃሊ። የት ነው ያለችው? አዲስ አበባ። እንዴት ተገናኛችሁ? በቃ ስለአረባንቺ መጣ። እዚህ እሷ ለረፍት መጣች። ከዛ ተገናኛችሁ። ከዛስ ለመስቀም በምን ትገናኛላችሁ? ስልክ የለህ አንተ? ከየት ታመጣለህ ስልክ? በወንድም ስልክ ትደውልላታለህ። መቼ ነው የምትጋቡት? ገና ነው። ጥሎሽ እያዘጋጀ ነው? ትምህርት ጨርስ ነው ዘርገ እሷን ነው የምታገባት? እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል። እነሱ ሁሉም ያጨበጭቡልናል። እየጨፈርን ለኔም እያሳያችሁኝ እናበቃለን። እሺ ወጣ ናሪፋቲን ሊጉፋታ አንሲቲኔ ረቤክሲንጋሉ ናማካካቱ እንዳናመኑ ከሐበሩ ወለካዴ ሙንዲ ሰይ በርባደ ቆደቴበጂ ኦሉለኮ ረቴና ካናማ ኦሉለኮ አረሜና አምኔማሌ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሮቢን መንዛኒ ኦሉለኮ ዩበሲ ዳራው ኦሉለኮ አሰኝራና ጀዲ ኦሉለኮ አናጋ ከለራኤ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ናዮ ካጀላኒ ጋይ ንልማታኒ kanjalatan argachu mali walegani ይላሉ። ሰዓታችን ላይ ነው ያለነው። እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው። ፏፏቴ ላይ ሲጫወቱ ነው ያገኘኋቸው። ይኸው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል። ስማችሁን አስተዋውቁኝ እስኪ። ቀነኒሳማ ጎሳዬ። ቀነኒሳ በቀለን ታውቀዋለህ? ሯጩን የት ነው የምታውቀው? አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው? እሺ ማን ነው ስምህ አንተ? ኦብሳ። ማን ነው ስምህ አንተ? ረቢራ ነው? ረቢራ ነው? ረብራ ምን ማለት ነው? አታውቀውም? ረቢራ ነው። እሺ አንተ ስምህ ማን ነው? ሌሊሳ ነው። እሺ ስንተኛ ክፍል ነህ አንተ? አራተኛ። አንተስ? እኔም አራተኛ። አንተስ? አራተኛ። የት ነው የምትማሩት? ላይ ነው። ሀረወንጪ የሚባል ትምህርት ቤት አለ? እሺ እኔ የመጣሁት ከአዲስ አበባ ነው። አዲስ አበባን ታውቋታላችሁ? ማን ነው የሚያውቀው? አንተ ሄደ ነበር? ምን አየህ ሄደ? ሁሉም። ምን ለምሳሌ ደስ ያለ ምንድን ነው? እዛ ሁሉም አለ። መኪናም አለ። እንትን አለ። ምን አለ? አምቡላንስም አለ አዲስ አበባ። እዚህ የለም እንደ አምቡላንስ? አንዳንድ አለ። እሺ ሌላ ብዙ ነው። ብዙ ነገር አየህ? ወንጪ ግን በጣም ነው የሚያምረው አይደል? ከአዲስ አበባ አይደል? እሺ ሌላስ? ለአዲስ አበባ ሄሊኮፕተር አለ። አዲስ አበባ ሄሊኮፕተር አለ። እዚህ የለም? እዚህ የለም ሄሊኮፕተር የለም እዚህ። እሺ ሌላስ? ፎቅ አለ። አዲስ አበባ ፎቅ አለ። እዚህስ? ፎቅ የለም። እዚህ ደግሞ ተራራ፣ የሚያማምር ተራራ ነው ያለው አይደል? ስታድጉ ምንድነው መሆን የምትፈልጉት? ትምህርት ጨርሼ ዶክተር እሆናለሁ። ለምን ፈለግከው ዶክተር መሆን? ሐኪም ቤት እሰራለሁ። ሐኪም ቤት መስራት ደስ ይላል? እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው? ሹፌር። ለምን ፈለግከው? ሰው መጫን ደስ ይላል? ሌላስ?
መኪና መንዳት ትወዳለህ እንዴ? ምን አይነት መኪና ነው የምትወደው? አሩፍ ሃይሩፍ። ሃይሩፍ እንዲኖር ትፈልጋለህ? ስንት ብር ነው እንዴ ሃይሩፍ የሚሸጠው? ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ? ከዛ እሱ መንዳት ነው? እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው? በርሲሳ አስተማሪ መሆን ትፈልጋለህ? የምን አስተማሪ? ህፃኖችን። ለምንድን ነው የፈለከው? ነው ደስ ይላል። እሺ ኦብሳስ ምን ነው መሆን ትፈልጋው? የአውሮፕላን ሹፌር። ፓይለት መሆን ትፈልጋለህ? በጣም ጎበዝ። የት ነው የምትወስደኝ ፓይለት ስትሆን? እኔን የት ሀገር ትወስደኛለህ? ወደ አዲስ አበባ። ወደ አዲስ አበባ? ኧረ ከአዲስ አበባ ውጭስ አትፈልግም? ከየት ወዴት ነው የምትመላለሰው? ወደ ውጭ። ከወሊሶ አዲስ አበባ ነው? ውጭ። ከወሊሶ አዲስ አበባ ነው የምትመላለሰው? ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው? ሰው ጋር ነው የምንሄደው። ሰው ጋር? ረቢራ ምን እንደምትሰራው ከትምህርት ቤት ስትመጣ? ትምህርት ቤት ወደ ቤት ከገባ? አዎ። ስራ። ምን ስራ? ከብቶቹን ልጠብቅ። ይሄው ደላ ምናምን እሰራለሁ። ከብቶች ትጠብቃለህ? ስንት ከብት አላችሁ? 20። የአንዱ 10 ነው። የማን ከብት ነው? የኔ ወንድም 10 ነው። እሺ ሌላስ? የኛ ደግሞ 10 ነው። የእናንተ 10 ነው። የወንድምህንም ያንተንም ትጠብቃለህ? ምን አለው? ከብት ምን በሬ ነው ፈረስ ነው ምንድነው? አህያም አለ። በጎችስ አለ? ፈረስ አለ እንዴ አንተ? ፈረስ ስትጋልብ ቅድም አይቻለሁ አይደል? ማን ነው ስሙ ፈረሱ? ፈረሱ ስሙ ማን? ቡሎ ይባላል። አንተም ፈረስ አለ? ማን ነው ስሙ? ዳባ። አንተስ? ዳማ ነው የሚባለው አንተ? ያንተስ ፈረስ? ጉራቻ። ታድላችሁ ሁላችሁም ፈረስ አላችሁ? አንድ ፈረስ አሰጡኝ። ለኔ አሰጠኝም አንድ ፈረስ? ልውሰድ? ወደ ሰው ይዤው ልሂድ? እሺ ማንን ነው የምትሰጠኝ? እኔ። ቡሎን? እሺ ዘፈን የሚወድ ሰው ማን ነው ከእናንተ ውስጥ? አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ይዳቲ ጉረማኔ ማልታኑ አካታኑ ነምኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኦሎቢኖ ካራላጋ ፈልማኔ ይዳቲ ጉረማኔ ማልታኑ አካታኑ ታና ኑቲ ማልታና አካታኑ ታና ቃጫ ጎበዝ። አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን። ማልጀተረ ጋፉማቲ ኬሱ አካ ጉማንደ ገልተለ ዋዳ ገልቴ ኦሶ ገንደረ ደምቱ ቢስራ ገራገሌ ማልጀንተረ ጋፋኑ ወልገኙ Kagumanda gatele dachane ka yeronga entenyu sabako kodati enyu nusi walale ati enyu shakine ati enyu shakine asi gugufta ati enyu shakine ati enyu shakine nusi walale ati enyu shakine ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው ይሸጣል። ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200። እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተስ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አንተስ? 3000 ብር። አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ? የኦሮሚያ ባንክ። ታድላችሁ በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ።
ምን ልታረግበት አሰብክ ብሩን ታዲያ? ምናምን ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ለትምህርት ቤት ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ሱሪ ትገዛለህ። ሌሊሳስ ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛል? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት? ምን ታቀርባላችሁ? ለፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተሩ 50 ብር ነው። እስክሪብቶ አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ። ጥምቀት እዚህ ይከበራል። የተገናኘ ነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ። ከመጣ ሰው በጀልባ ይሄዳል። እሺ። ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ። ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ይወዛሉ። ለጥምቀት ምን ትላላችሁ? ትዘምራላችሁ? መዝሙር? እስኪ ዘምሩልኝ አንድ። ጋላት አብራችሁ አግዙት። አማባራ ባራቲ ጋላት ፈማዳ አማባራ ባራቲ አማባራ ባራቲ ሞቴዳቲ አማባራ ባራቲ ሞቴዳቲ ጋላት ፈማዳ አማባራ ባራቲ ጋላቴ ፈማዳ አማ በራበራት ሞቴዳት አማ በራበራት ሞቴዳት። ለዛ ነው ጎበዝ። ስልክ ትፈልጋላችሁ? ስልክ አላችሁ እንዴ? የላችሁ? ቢኖራችሁ ምን ታረጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ። ከዛ ችግሩ ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? ኮምፒውተር ታውቃለህ? ሌሊሳ አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ትልቆቹ ሰው ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምንም ያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል፣ እኛ እንታያለን በኮምፒውተር። እኔን አይተኸኝ ታውቃለህ እንዴ? አይ ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ። ከዛ ሌላስ ምን ይታያል? ሌላስ? ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ። አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ። ሁሉም እንጫወታለን። በጀልባ እንሄዳለን። እሺ። በፈረስ እንሄዳለን። እሺ። ከጉባ አለ። ኩባ ታጫውቷቸዋላችሁ? እሺ። ሌላስ?
ጎረቤት ጫወታ። እሺ ሌላስ ረቢራ? እኔ ጫወታለን። እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ። በስንት አመታችሁ ነው የምታገቡት? 20 ምናምን ነው። አንተ መቼ ታገባለህ? እኔ ትልቅ ስለሆን። ማን ነው ስሟ? እኔ ሀዊ ነው ስሟ? አረረረ እሺ የት ነው ያለችው ሀዊ? ከተማ ናት? የት ከተማ ነው የምትኖረው? አምቦ እንዴ? አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ? ከዛ ከተማ ሄደች። እሷ አምቦ ሄደች። እሺ በምን ትገናኛላችሁ አሁን? በስልክ። ምን ትላለች እየደወለች? ምን ትላለች? እመጣለሁ ብላ ግን ቆየች አይደል? ምን ይደረግ። እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ እኔ ስጋ ቆጮ ምናምን ዳሽ ጠብቃለሁ። እኔ ይዘጋጃል። ከዛስ እሱ ከመጣ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆን። እስከዛስ ታዲያ ሀዊ ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። እሱ የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? የአንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ብር። ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድን ነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር። አዘጋጅተሃል አንተ? ስንት ከብት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጠህ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት። አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ? ኧረ ስንት በግ? 2 በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልኪ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አባቴ ያለ ሞባይል። በአባትህ ስልክ? መቼ ትመጣለች? ወደ ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀህ? ከብት ነው? ስንት? 7። ኧረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃል ኪዳን? ቃል ኪዳን ነው ቃሊ ነው? የት ነው ያለችው? አዲስ አበባ። እንዴት ተገናኛችሁ? በቃ ዘያረወንቼ እሱ መጣ። እዚህ እሷ ለረፍት መጣች? ከዛ ተገናኛችሁ? ከዛስ ለመስቀል በምን ትገናኛላችሁ? ስልክ የለህ አንተ? ከየት ታመጣለህ ስልክ? በወንድም ስልክ ትደውልላታለህ? መቼ ነው የምትጋቡት? ገና ነው። ጥሎሽ እያዘጋጀ ነው? ትምህርት ጨርስ ነው ዘርግ። እሷን ነው የምታገባት? እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል፣ እነሱ ሁሉም ያጨበጭቡልናል። እየጨፈርን ለኔም እያሳያችሁኝ እናበቃለን። እሺ ወጣ ናሪፋቲ ሊጉፋታ አንሲቲኔ ረቤክ ሲንጋሉ ናማጋጋቱ እንዳናመኑ ከሀበሩ ወለካዴ ሙንዲ ሰይ በርባደ ሶደቴበጂ ኦሉለኮ ረቴና ካናማ ኦሉለኮ አረዴና አምኔ ማሌ ኦሉለኮ ሲያዴና ቢነራ አዋሊ ደቡንፈራ ኦሉለኮ
روبي ننساني يدو بسي دراو أسنجيرانا جدي أنا قاكي لرأي سيادينا في النار أولي دبوم برا أولي دبوم برا سيادينا في النار أولي دبوم برا نيو كجلاني قاين المتاني كان جالتنا رقجو مالي وليغني ይላሉ ሰዓታችን ላይ ነው ያለነው። እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው። ፏፏቴ ላይ ሲጫወቱ ነው ያገኘኋቸው። ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል። ስማችሁን አስተዋውቁኝ እስኪ። ቀነኒሳማ ጎሳዬ። ቀነኒሳ በቀለን ታውቀዋለህ? ሯጩን የት ነው የምታውቀው? አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው? እሺ ማነው ስምህ አንተ? ኦብሳ ማነው ስምህ አንተ? ረቢራ ነው ረቢራ ነው ረብራ ምን ማለት ነው አታውቀውም? ረብራ ነው። እሺ አንተ ስምህ ማን ነው? ሌሊሳ ነው። እሺ ስንተኛ ክፍል ነህ አንተ? አራተኛ። አንተስ? እኔም አራተኛ። አንተስ? አራተኛ። የት ነው የምትማሩት? ላይ ነው። ሀሮ ወንጪ የሚባል ትምህርት ቤት አለ? እሺ እኔ የመጣሁት ከአዲስ አበባ ነው። አዲስ አበባን ታውቋታላችሁ? ማን ነው የሚያውቀው? አንተ ሄደ ነበር? ምን አየህ ሄደ? ሁሉም ምን ለምሳሌ ደስ ያለ ምንድነው? እዛ ሁሉም አለ፣ መኪናም አለ፣ እንትን አለ። ምን አለ? አምቡላንስም አለ አዲስ አበባ። እዚህ የለም እንደ አምቡላንስ? አንዳንድ አለ። እሺ ሌላ ብዙ ነው። ብዙ ነገር አየህ? ወንጪ ግን በጣም ነው የሚያምረው አይደል? ከአዲስ አበባ አይደል? እሺ ሌላስ? ለአዲስ አበባ ሄሊኮፕተር አለ። አዲስ አበባ ሄሊኮፕተር አለ። እዚህ የለም? እዚህ የለም ሄሊኮፕተር የለም እዚህ። እሺ ሌላስ? ኦብሳ ፎቅ አለ። አዲስ አበባ ፎቅ አለ። እዚህስ? ፎቅ የለም። እዚህ ደግሞ ተራራ፣ የሚያማምር ተራራ ነው ያለው አይደል? ስታድጉ ምንድነው መሆን የምትፈልጉት? ትምህርት ጨርሼ ዶክተር እሆናለሁ። ለምን ፈለግከው ዶክተር መሆን? ሐኪም ቤት እሰራለሁ። ሐኪም ቤት መስራት ደስ ይላል? ደስ ይላል? እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው? ሹፌር። ለምን ፈለግከው? ሰው መጫን ደስ ይላል? ሌላስ? መኪና መንዳት ትወዳለህ እንዴ? ምን አይነት መኪና ነው የምትወደው? ሃይሩፍ። ሃይሩፍ እንዲኖር ትፈልጋለህ? ስንት ብር ነው እንዴ ሃይሩፍ የሚሸጠው? ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ? ከዛ እሱ መንዳት ነው? እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው? በርሲሳ። አስተማሪ መሆን ትፈልጋለህ? የምን አስተማሪ? ህፃኖችን። ለምንድን ነው የፈለከው? ነው ደስ ይላል። እሺ ኦብሳስ ምን ነው የምትፈልገው? የአውሮፕላን ሹፌር። ፓይለት መሆን ትፈልጋለህ? በጣም ጎበዝ። የት ነው የምትወስደኝ ፓይለት ስትሆን? እኔን የት ሀገር ትወስደኛለህ? ወደ አዲስ አበባ። ወደ አዲስ አበባ? ኧረ ከአዲስ አበባ ውጭስ አትፈልግም? ከየት ወዴት ነው የምትመላለሰው? ወደ ውጭ። ከወሊሶ አዲስ አበባ ነው? ውጭ። ከወሊሶ አዲስ አበባ ነው የምትመላለሰው? ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው? ሰው ይመጣ፣ ሰው ጋር ነው የምንሄደው። ሰው ጋር? ረቢራ ምንድን ነው የምትሰራው ከትምህርት ቤት ስትመጣ? ትምህርት ቤት ወደ ቤት ከገባ አዎ ስራ። ምን ስራ? ከብቶችን ልጠብቅ። ይሄው ደላ ምናምን እሰራለሁ። ከብቶች ትጠብቃለህ? ስንት ከብት አላችሁ? 20። የአንዱ 10 ነው። የማንን ከብት ነው? እኔ ወንድም 10 ነው። እሺ ሌላስ? የኛ ደግሞ 10 ነው። የእናንተ 10 ነው። የወንድምህንም ያንተንም ትጠብቃለህ? ምን ነው ከብት? ምን በሬ ነው ፈረስ ነው ምንድነው? አህያም አለ። በጎችስ አለ? ፈረስ አለ እንዴ አንተ? ፈረስ ስትጋልብ ቅድም አይቻለሁ አይደል? ማን ነው ስሙ ፈረሱ? ፈረሱ ስሙ ማን? ቡሎ ይባላል። አንተም ፈረስ አለ? ማን ነው ስሙ? ዳባ። አንተስ?
ዳማ ነው የሚባለው ያንተስ ፈረስ? ጉራቻ ጉራቻ። ታድላችሁ ሁላችሁም ፈረስ አላችሁ? አንድ ፈረስ አሰጡኝ። ያማን ለኔ አሰጠኝም አንድ ፈረስ? ወሰዱ። ልውሰድ? ወደ ሰው ይዤው ልሂድ? እሺ ማንን ነው የምትሰጠኝ? እኔ። ቡሎን? እሺ ዘፈን የሚወድ ሰው ማን ነው ከእናንተ ውስጥ? አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ይዳቴ ጎረማኔ ማልታኑ አካታኑ ናምኑቲ ማልታና አካታኑ ታና ማልታና አካታኑ ታ ኦሎቢኖ ካራላጋ ፈልማኔ ይዳቴ ጎረማኔ ማልታኑ አካታኑ ታና ኑቲ ማልታና ካታኑ ታና ቃጫ ጎበዝ አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን ማልጀተረ ጋፉማቺ ኬሱ አካ ጉማንደ ገልተለ ዋዳ ገልቴ ኦሶ ገንደረ ደምቱ ቢይስራ ገራገሌ ማልጀንተረ ጋፋኑ ወልገኙ Kagumanda gatele dachane ka yeronga entenyu sabako kodati enyu nusi walale ati enyu shakine ati enyu shakine asi gugufta ati enyu shakine ati enyu shakine nusi walale ati enyu shakine ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው ይሸጥ። ዱላ ትሸጣለህ አንተ? ዱላ ትሸጥላችኋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። አሃ ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200 እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አሃ አንተስ? 3000 ብር። አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ የኦሮሚያ ባንክ። ታድላችሁ በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ለትምህርት ቤት። ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ትገዛለህ። ሌሊሳስ ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከዋላ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛሉ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር። ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ? ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ። በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት? ምን ታቀርባላችሁ? ለፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተሩ 50 ብር ነው። አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው።
እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ ጥምቀት እዚህ ይከበራል። የተገናኘ ነው የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ ከመጣ ሰው በጀልባ ይሄዳል። እሺ ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ይወዛሉ። የጥምቀት ምን ትላላችሁ? ትዘምራላችሁ? አዎ መዝሙር? አዎ እስኪ ዘምሩልኝ አንድ ጋላት አብራችሁ አግዙት። አማ ባራ ባራቲ ጋላት ፈማዳ አማ ባራ ባራቲ አማ ባራ ባራቲ ሞቴዳቲ አማ ባራ ባራቲ ሞቴዳቲ ጋላት ፈማዳ አማ ባራ ባራቲ ጋላቴ ፈማዳ አማ በራበራት አማ በራበራት ሞቴዳት አማ በራበራት ሞቴዳት። ለዛ ነው ጎበዝ። ስልክ ትፈልጋላችሁ? ስልክ አላችሁ እንዴ? የላችሁ? ቢኖራችሁ ምን ታረጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ ከዛ ችግሩ ታገኛላችሁ። ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? አዎ ኮምፒውተር ታውቃለህ? ሌሊሳ አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ትልቆቹ ሰው ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምን የሚያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል። እኛ እንታያለን በኮምፒውተር። እኔ ላይ ታውቃለህ እንዴ? አይ ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ ከዛ ሌላስ ምን ይታያል? ሌላስ ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ ሁሉም እንጫወታለን። በጀልባ እንሄዳለን። እሺ በፈረስ እንሄዳለን። እሺ ከኩባ አለ ኩባ ታጫውቷቸዋላችሁ? እሺ ሌላስ? እሺ ሌላስ? ረቢራ ሁሉም እንጫወታለን። እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ። በስንት አመታችሁ ነው የምታገቡት? አያ ምናምን ነው። አንተ መቼ ታገባለህ? እኔ ትልቅ ስለሆን ማን ነው ስሟ? እኔ ሀዊ ነው ስሟ? እሺ የት ነው ያለችው ሀዊ? ከተማ ናት? የት ከተማ ነው የምትኖረው? አምቦ እንዴ? አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ? ከዛ ከተማ ሄደች። እሷ አምቦ ሄደች። እሺ በምን ትገናኛላችሁ? አሁን በስልክ ምን ትላለች? እየደወለች ምን ትላለች? እመጣለሁ አለች። እመጣለሁ ብላ ግን ቆየች አይደል? ምን ይደረግ? እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ። ይዘጋጃል። ከዛስ? እሱ ከመጣ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ። እስከዛስ ታዲያ ሀዊ ትጠብቃለች? ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? የአንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው?
ብር ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር አዘጋጅተሃል አንተ? ስንት ከፍት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጣ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት። አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ? አራይም ስንት በግ? 2 በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልኪ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አይ አባቴ ያለ ሞባይል። በአባቴ ስልክ። መቼ ትመጣለች? ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀ? ከብት ነው? ስንት? 7። ኧረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃል ኪዳን? ቃል ኪዳን ነው ቃሊ ነው? የት ነው ያለችው? አዲስ አበባ። እንዴት ተገናኛችሁ? በቃ ዛሬዋንቺ መጣ። እዚህ እሷ ለረፍት መጣች? ከዛ ተገናኛችሁ? ከዛስ ለመስቀም በምን ትገናኛላችሁ? ስልክ የለ አንተ ከየት ታመጣለህ ስልክ? በወንድም ስልክ ትደውልላታለህ? መቼ ነው የምትጋቡት? ገና ነው። ጥሎሽ እያዘጋጀ ነው? ትምህርት ጨርስ ነው ዘርገ እሷን ነው የምታገባት? እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል፣ እነሱ ሁሉም ያጨበጭቡልናል፣ እየጨፈርን ለኔም እያሳያችሁኝ እናበቃለን። እሺ ናሪባቲ ሊጉፋታ አንሲቲኔ ረቤክ ሲንጋሉ ናማጋጋቱ እንዳናመኑ ከሀበሩ ወለካዴ ሙንዲ ሰይ በርባደ ቁደቴበጂ ኦሉ ለኮ ረቴና ካናማ ኦሉ ለኮ አረሜና አምኔመሌ ኦሉ ለኮ ሲያዴና ቢነራ አዋሊ ደቡንፈራ አዋሊ ደቡንፈራ ኦሉ ለኮ ሮቢ ነንሳኒ ኦሉ ለኮ ሲዱቤሲ ደራቡ ኦሉ ለኮ አሰንጂራና ጀዲ ኦሉ ለኮ anarga ke darae olulako siyadena binnara awali dabum barra olulako siyadena binnara awali dabum barra nayo kajelani gae nelmatani kanjala tanargachu mali walegani ይላሉ ሰዓታችን ላይ ነው ያለነው። እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው። ፏፏቴ ላይ ሲጫወቱ ነው ያገኘኋቸው። ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል። ስማችሁን አስተዋውቁኝ እስኪ። ቀነኒሳማ ጎሳዬ። ቀነኒሳ በቀለን ታውቀዋለህ? ሯጩን የት ነው የምታውቀው? አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው? እሺ ማን ነው ስምህ አንተ? ኦብሳ። ማን ነው ስምህ አንተ? ረቢራ ነው ረቢራ ነው? ረብራ ምን ማለት ነው? አታውቀውም? ረብራ ነው። እሺ አንተ ስምህ ማን ነው? ሌሊሳ ነው። እሺ ስንት ክፍል አንተ? አራተኛ። አንተስ? እኔም አራተኛ። አንተስ? አራተኛ። የት ነው የምትማሩት? ላይ ነው። ሀሮ ወንጪ የሚባል ትምህርት ቤት አለ? እሺ እኔ የመጣሁት ከአዲስ አበባ ነው። አዲስ አበባን ታውቋታላችሁ? ማን ነው የሚያውቀው? አንተ ሄደ ነበር? ምን አየህ ሄደ? ሁሉም። ምን ለምሳሌ ደስ ያለ ምንድነው? እዛ ሁሉም አለ፣ መኪናም አለ፣
እንትን አለ ምን አለ አምቡላንስም አለ አዲስ አበባ እዚህ የለም እንደ አምቡላንስ አንዳንድ አለ አንዳንድ እሺ ሌላ ብዙ ነው ብዙ ነገር አያ ወንጪ ግን በጣም ነው የሚያምረው አይደል ከአዲስ አበባ አይደል እሺ ሌላስ ለአዲስ አበባ ለኮፍተር አለ አዲስ አበባ ሄሊኮፕተር አለ እዚህ የለም እዚህ የለም ሄሊኮፕተር የለም እዚህ እሺ ሌላስ ኦብሳ ፎቅ አለ አዲስ አበባ ፎቅ አለ እዚህስ ፎቅ የለም እዚህ ደግሞ ተራራ የሚያማምር ተራራ ነው ያለው አይደል ስታድጉ ምንድነው ሆኖ የምትፈልጉት ትምህርት ጨርሼ ዶክተር ይሆናለሁ ለምን ፈለከው ዶክተር መሆን አክም ቤት እሰራለሁ አክም ቤት መስራት ደስ ይላል እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው ሹፌር ለምን ፈለከው ሰው መጫን ደስ ይላል ሌላስ መኪና መንዳት ትወዳለህ እንዴ ምን አይነት መኪና ነው የምትወደው ሃይሩፍ ሃይሩፍ እንዲኖር ትፈልጋለህ ስንት ብር ነው እንዴ ሃይሩፍ የሚሸጠው ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ ከዛ እሱ መንዳት ነው እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው በርሲሳ አስተማሪ መሆን ትፈልጋለህ የምን አስተማሪ ህፃኖችን ለምንድን ነው የፈለከው ነው ደስ ይላል እሺ ኦብሳስ ምን ደሞ ትፈልጋው ሹፌር የአውሮፕላን ሹፌር ፓይለት መሆን ትፈልጋለህ በጣም ጎበዝ የት ነው የምትወስደኝ ፓይለት ስትሆን እኔ የት ሀገር ትወስደኛለህ ወደ አዲስ አበባ ኧረ ከአዲስ አበባ ውጭስ አትፈልግም ከየት ወዴት ነው የምትመላለሰው ወደ ውጭ ከወሊሶ አዲስ አበባ ነው ውጭ ከወሊሶ አዲስ አበባ ነው የምትመላለሰው ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው ሰው ጋር ረቢራ ምንድነው የምትሰራው ከትምህርት ቤት ስትመጣ ትምህርት ቤት ወደ ቤት ከገባ አዎ ስራ ምን ስራ ከብቶችን ልጠብቅ ይሄው ደና ምናምን እሰራለሁ ከብቶች ትጠብቃለህ ስንት ከብት አላችሁ 20 የአንዱ 10 ነው የማን ከብት ነው እኔ ወንድም 10 ነው እሺ ሌላስ የኛ ደግሞ 10 ነው የእናንተ 10 ነው የወንድምህንም ያንተንም ትጠብቃለህ ምን ነው ከብት ምን በሬ ነው ፈረስ ነው ምንድነው አያም አለ በጎችስ አለ ፈረስ አለ እንዴ አንተ ፈረስ ትጋልብ ቅድም አይቻለሁ አይደል ማን ነው ስሙ ፈረሱ ስሙ ማን ቡሎ ይባላል አንተም ፈረስ አለ ማን ነው ስሙ ዳባ አንተስ ዳማ ነው የሚባለው ያንተስ ፈረስ ጉራቻ ታድላችሁ ሁላችሁም ፈረስ አላችሁ አንድ ፈረስ አሰጡኝ ለኔ አሰጠኝም አንድ ፈረስ ልውሰድ ወደ ሰው ይዤው ልሂድ እሺ ማን ነው የምትሰጠኝ እኔ ቡሎን እሺ ዘፈን የሚወድ ሰው ማን ነው ከናንተ ውስጥ አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ይዳቴ ጎረማኔ ማልታኑ አካታኑ ነምኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኦሎቢኖ ካራላጋ ፈልማኒ ይዳቴ ጎረማኔ ማልታኑ አካታኑ ታና ኑቲ ማልታና አካታኑ ታና ቃጫ ጎበዝ አጨብጭቡለት ሌላ የሚዘፍን ሰው የለም ያሸልማል ዘፈን ማልጀተረ ጋፉማቺ ኬሱ አካ ጉማንዳ galtele ዋዳ galte ኦሶ ገንደረ ደምቱ ቢስራ ገራገሌ ማልጀንተረ ጋፋኑ ወልገኙ አካ ጉማንዳ galtele ዳቻኔ ካየሮንጋ እንተኙ ሰባቆ ቆዳቲ ኤኙ ኑሲ ወላለ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ አሲ ጉጉፍታ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ ኑሲ ወላል አቲ ኤኙ ሸኪነ ሸኪ ጎበዝ አጨብጭቡለት ለረቢራ እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል እነሱ ሲመጡ እናንተ ምንድነው የምታረጉላቸው ዱላ ነው ይሸጥ ዱላ ትሸጣለህ አንተ ዱላ ትሸጥላችኋለህ ስንት ነው አንድ ዱላ የምትሸጠው 20 ብር ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው እሺ አንተስ ምን ታረጋለህ እኔም እሰጣለሁ ዱላ ትሸጣለህ
አንተስ? እንሰጣለን። ዱላ አንተም? አስጣለን። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200 እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ሀብታም ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? ባንክ ውስጥ። ባንክ ቤት ውስጥ? አንተስ? 3000 ብር። አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ? የኦሮሚያ ባንክ ታድላችሁ። በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ነው ለትምህርት ቤት። ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ሱሪ ትገዛለህ። ሌሊሳስ? ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? እንዴ ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛሉ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ? ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ። በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደው የምታቀርቡት? ምን ታቀርባላችሁ? ለፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተርም 50 ብር ነው። እስክሪብቶ አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ። ጥምቀት እዚህ ይከበራል። የተገናኘ ነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ። ከመጣ ሰው በጀልባ ይሄዳል። እሺ። ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ። ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ይወዛሉ። ለጥምቀት ምን ትላላችሁ? ትዘምራላችሁ? መዝሙር? እስኪ ዘምሩልኝ አንድ። ጋላት አብራችሁ አግዙት። አማ ባራ ባራቲ ጋላት ፈማዳ አማ ባራ ባራቲ አማ ባራ ባራቲ ሞቴዳቲ አማ ባራ ባራቲ ሞቴዳቲ ጋላት ፈማዳ አማ ባራ ባራቲ ጋላቴ ፈማዳ አማ በራበራት አማ በራበራት ሞቴዳት አማ በራበራት ሞቴዳት። ጎበዝ። ስልክ ትፈልጋላችሁ? ስልክ አላችሁ እንዴ? የላችሁ? ቢኖራችሁ ምን ታረጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ። ከዛ ችግሩ ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? ኮምፒውተር ታውቃለህ ሌሊሳ? አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ለኮምፒውተር ትልቆቹ ሰው ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምን የሚያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል
እኛ እንታያለን በኮምፒውተር። እኔ አይተኸኝ ታውቃለህ እንዴ? አይ ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ ከዛ ሌላስ ምን ይታያል? ሌላስ ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ ሁሉም እንጫወታለን። በጀልባ እንሄዳለን። እሺ በፈረስ እንሄዳለን። እሺ ከጉባ አለ ኩባ ታጫውቷቸዋላችሁ? እሺ ሌላስ? እሺ ሌላስ ረቢራ? ሁሉም እንጫወታለን። እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ። በስንት አመታችሁ ነው የምታገቡት? አያ ምናምን ነው። አንተ መቼ ታገባለህ? እኔ ትልቅ ስለሆን ማን ነው ስሟ? እኔ ሀዊ ነው ስሟ? አረረረ እሺ የት ነው ያለችው ሀዊ? ከተማ ናት? የት ከተማ ነው የምትኖረው? አምቦ እንዴ? አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ? ከዛ ከተማ ሄደች። እሷ አምቦ ሄደች። እሺ በምን ትገናኛላችሁ አሁን? በስልክ ምን ትልሃለች እየደወለች? ምን ትልሃለች? እመጣለሁ ብላ ግን ቆየች አይደል? ምን ይደረግ። እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ እኔ። ይዘጋጃል። ከዛስ? እሱ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ። እስከዛስ ታዲያ ሀዊ ትጠብቃለች? ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? ያንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ብር። ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር። አዘጋጅተሃል አንተ? ስንት ከብት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጣ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት። አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ? ኧረ ስንት በግ? 2 በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልኪ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አይ አባቴ ያለ ሞባይል። በአባቴ ስልክ። መቼ ትመጣለች? ወደ ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀ? ከብት ነው? ስንት? 7። አረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃል ኪዳን? ቃል ኪዳን ነው ቃሊ ነው? የት ነው ያለችው? አዲስ አበባ። እንዴት ተገናኛችሁ? በቃ ሲደራረንቼ እሱ መጣ። እዚህ እሷ ለረፍት መጣች? ከዛ ተገናኛችሁ? ከዛስ ለመስቀል በምን ትገናኛላችሁ?
ስልክ የለ አንተ ከየት ታመጣለህ ስልክ? ወንድም በወንድም ስልክ ትደውልላታለህ? መቼ ነው የምትጋቡት? ገና ነው። ጥሎሽ እያዘጋጀ ነው? ትምህርት ጨርስ ነው ዘርጋ እሷን ነው የምታገባት? እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል፣ እነሱ ሁሉም ያጨበጭቡልናል፣ እየጨፈርን ለኔም እያሳያችሁኝ እናበቃለን። እሺ ናሪባቲ ሊጉፋታ አንሲቲኔ ረቤክ ሲንጋሉ ናማጋጋቱ እንዳናመኑ ከሀበሩ ወለካዴ ሙቲ ሰይ በርባደ ቆደቴበዲ ኦሉ ለኮ ፍራቴና ካናማ ኦሉ ለኮ አረሜና አምኔ ማሌ ኦሉ ለኮ ሲያዴና ቢነራ አዋሊ ለቡንፈራ አዋሊ ለቡንፈራ ኦሉ ለኮ ሮቢ ነንዛኒ ኦሉ ለኮ ዱቤሲ ዳራው ኦሉ ለኮ አሰንጂራና ጀዲ ኦሉ ለኮ anarga ke darrae olulako siyadena binnara awali da bumbara awali da bumbara olulako siyadena binnara awali da bumbara nayo kajelani gae nilmatani kanjala tanargachu mali walegani yo oregano ይላሉ ሰዓታችን ላይ ነው ያለነው። እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው። ፏፏቴ ላይ ሲጫወቱ ነው ያገኘኋቸው። ይኸው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል። ስማችሁን አስተዋውቁኝ እስኪ። ቀነኒሳማ ጎሳዬ ቀነኒሳ በቀለን ታውቀዋለህ? ሯጩን የት ነው የምታውቀው? አዲስ አበባ ሄደህ ነበር? እንደ አዲስ አበባ ሲባል ሰምተህ ነው? እሺ ማን ነው ስምህ አንተ? ኦብሳ ማን ነው ስምህ አንተ? ረቢራ ነው ረቢራ ነው ረብራ ምን ማለት ነው አታውቀውም? ረብራ ነው። እሺ አንተ ስምህ ማን ነው? ለልሳለ እሺ ስንት ክፍል አንተ? አራተኛ። አንተስ? እኔም አራተኛ። አንተስ? አራተኛ። አንተስ? አራተኛ። የት ነው የምትማሩት? ላይ ነው። ሀሮ ወንጪ ላይ የሚባል ትምህርት ቤት አለ? እሺ እኔ የመጣሁት ከአዲስ አበባ ነው። አዲስ አበባን ታውቃታላችሁ? ማን ነው የሚያውቀው? አንተ ሄደህ ነበር? ምን አየህ ሄደህ? ሁሉም ምን ለምሳሌ ደስ ያለ ምንድን ነው? እዛ ሁሉም አለ፣ መኪናም አለ፣ እንትን አለ። ምን አለ? አምቡላንስም አለ አዲስ አበባ። እዚህ የለም እንደ አምቡላንስ? አንዳንድ አለ። አንዳንድ። እሺ ሌላ ብዙ ነው። ብዙ ነገር አየህ? ወንጪ ግን በጣም ነው የሚያምረው አይደል? ከአዲስ አበባ አይደል? እሺ ሌላስ? ለአዲስ አበባ ሄሊኮፕተር አለ። አዲስ አበባ ሄሊኮፕተር አለ። እዚህ የለም? እዚህ የለም ሄሊኮፕተር የለም እዚህ። እሺ ሌላስ? ፎቅሳ? ፎቅ አለ። አዲስ አበባ ፎቅ አለ። እዚህስ? ፎቅ የለም። እዚህ ደግሞ ተራራ፣ የሚያማምር ተራራ ነው ያለው አይደል? ስታድጉ ምንድነው መሆን የምትፈልጉት? ትምህርት ጨርሼ ዶክተር እሆናለሁ። ለምን ፈለግከው ዶክተር መሆን? ሐኪም ቤት እሰራለሁ። ሐኪም ቤት መስራት ደስ ይላል? ደስ ይላል? እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው? ሹፌር። ለምን ፈለግከው? ሰው መጫን ደስ ይላል? ሌላስ? መኪና መንዳት ትወዳለህ እንዴ? ምን አይነት መኪና ነው የምትወደው? ሃይሩፍ። ሃይሩፍ እንዲኖር ትፈልጋለህ? ስንት ብር ነው እንዴ ሃይሩፍ የሚሸጠው? ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ? ከዛ እሱ መንዳት ነው? እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው? በርሲሳ። አስተማሪ መሆን ትፈልጋለህ? የምን አስተማሪ? ህፃኖችን። ለምንድን ነው የፈለከው? ነው ደስ ይላል። እሺ ኦብሳስ ምን ነው የምትፈልገው? የአውሮፕላን ሹፌር። ፓይለት መሆን ትፈልጋለህ? በጣም ጎበዝ። የት ነው የምትወስደኝ ፓይለት ስትሆን? እኔን የት ሀገር ትወስደኛለህ? ወደ አዲስ አበባ። ወደ አዲስ አበባ? ኧረ ከአዲስ አበባ ውጭስ አትፈልግም? ከየት ወዴት ነው የምትመላለሰው? ወደ ውጭ። ከወሊሶ አዲስ አበባ ነው? ውጭ። ከወሊሶ አዲስ አበባ ነው የምትመላለሰው? ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው? ሰው ጋር ነው የምንሄደው። ሰው ጋር?
ረቢራ ምንድን ነው የምትሰራው? ከትምህርት ቤት ስትመጣ ትምህርት ቤት ወደ ቤት ከገባ አዎ ስራ ምን ስራ? ከብቶችን ልጠብቅ ይሄው ደላ ምናምን እሰራለሁ። ከብቶች ትጠብቃለህ? ስንት ከብት አላችሁ? 20 የአንዱ 10 የአንዱ 10 ነው። የማን ከብት ነው? የኔ ወንድም 10 ነው። እሺ ሌላስ? የኛ ደግሞ 10 ነው። የእናንተ 10 ነው። የወንድምህንም ያንተንም ትጠብቃለህ? ምን ነው ከብት? ምን በሬ ነው ፈረስ ነው ምንድነው? አህያም አለ። በጎችስ? አለ። ፈረስ አለ እንዴ አንተ? ፈረስ ስትጋልብ ቅድም አይቻለሁ አይደል? ማን ነው ስሙ ፈረሱ? ፈረሱ ስሙ ማን? ቡሎ ይባላል። አንተም ፈረስ አለ? ማን ነው ስሙ? ዳባ። አንተስ? ዳማ ነው የሚባለው አንተ? ያንተስ ፈረስ? ጉራቻ። ታድላችሁ ሁላችሁም ፈረስ አላችሁ? አንድ ፈረስ አሰጡኝ። ለማን? ለኔ አሰጠኝም አንድ ፈረስ? ልውሰድ? ወደ ሰው ይዤው ልሂድ? እሺ ማንን ነው የምትሰጠኝ? እኔ። ቡሎን? እሺ ዘፈን የሚወድ ሰው ማን ነው ከእናንተ ውስጥ? አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ይዳቲ ጉረማኔ ማልታኑ አካታኑ ነምኑኑቲ ማልታና አካታኑ ታና ማልታና አካታኑ ታን ኦሎቢኖ ካራላጋ ፈልማኒ ይዳቲ ጉረማኔ ማልታኑ አካታኑ ታና ኑቲ ማልታና አካታኑ ታና ቃጫ ጎበዝ አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን ማልጀተሬ ጋፉማቺ ኬሱ አካ ጉማንዳ galtele ዋዳ galte ኦሶ ገንደረ ደምቱ ቢይስራ ገራገሌ ማልጀንተሬ ጋፋኑ ወልገኙ akka gumanda galtele dachane kayeronga entenyu sabako kodati enyu nusi walale ati enyu shakine shaki ati enyu shakine shaki asi gugufta ati enyu shakine shaki ati enyu shakine shaki nusi walale ati enyu shakine shaki ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው የሚሸጠው። ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200 እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተስ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? ባንክ ውስጥ። ባንክ ቤት ውስጥ?